ሰላም ጤና ይስጥልኝ የማረፊያ ወይም ኖብል ኮዝ ኤልደር ኬር ኤንድ ሰፖርት አሁን ላይ ማረፊያ ወደሚለው ተቀይሯል። ደጋፊዎቻችን ያረጋያን ወዳጆች በውጭም በአገር ውስጥም ያላችሁ ዛሬ ይዤላችሁ የቀረብኩት አንዳንድ ስለ ድርጅታችን ዳሰሳ ነው። ስለዚህ አስተማሪ ይሆናል ይጠቅማል ብዬ ያሰብኩትን አረጋያንን ሴንተር ያደረገ ነው። የድርጅታችን አሁን ማቀርብላችሁ ማለቴ ነው። ቼንጅ ስናደርግ ያሉት ተግዳሮቶች ከኖብል ኮዝ ወደ ማረፊያ ተግዳሮቱን ይዛል ያመጣውን ተጽዕኖ እንደገና ደግሞ የወሰድነውን ሪአክሽን ወይንም ደግሞ ተግባራት እነዚህን ይዛል። ስለዚህ ዛሬ እንደምታውቁት ድርጅታችን ዲፕ ወንድ ዲፕ ሂሊንግ በጠና ታሟል እንደኔ ሐሳብ። ምክንያቱም አረጋያንን አድሬስ በሚገባው ባቀድነው በተለያዩ ተግዳሮቶች ምክንያት አድሬስ ያደረግን አልመሰለኝም። መስራች ቪዥነሪ ሁሉ ጊዜ እርካታው የተጠቃሚዎች እርካታ ስለሆነ በጥልቁ በጠና ታሟል። ጥልቅ የሆነ ሕክምና ያስፈልገዋል። ይሄ ሕክምና ደግሞ እንግዲህ እናንተ በጋራ ሆነን እኛ ድምጻቸውን ነው ከፍ የምናደርገው። ደጋፊዎቻችን ደግሞ እኛ ብሪጅ ነን ወይንም ከናንተ ጋራ ያልጋ ቁራኞችን ከናንተ ጋራ የምናገናኝበት ሁኔታ ነው ያለው። ምክንያቱም ከራሳችን ሳይሆን ከደጋግ ኢትዮጵያውያንስ ወይንም የሰው ልጆች በሙሉ አረጋያንን እንረዳለን ብለው የሚያስቡ ወይንም ደግሞ ልባቸው ለአረጋያን የተሰጠ ደጋግ ደጋፊዎቻችን ያለውን ሁኔታ ተወያይተን ተነጋግረን የጋራ አድርገን ወደሚፈለገው አቅጣጫ ለማመቻቸት ተብሎ ነው እነዚህን ፕሬዘንቴሽኖቹ ያዘጋጀናቸው። የፕሬዘንቴሽኑ ዋናው ዓላማ እንግዲህ አንደኛው ምንድነው? ይሄ ፕሬዘንቴሽን ቅድም እንዳልኳችሁ ቪዥነሪ ስራ አስኪያጅ ነኝ። ይሄ ፕሬዘንቴሽን ሳደርግላችሁ በዙሪያችን ያሉ እንዲሁም ፕሬዘንቴሽኑ ወደ ሚመራን ምክንያቱም ጥያቄዎች አሉ፣ ማብራሪያዎች፣ ተፈላጊ የምንላቸው ነገሮች ሊከተሉ ይችላሉ። ስለዚህ ሊሰፋ ይችላል። በተጠየቅነው እያብራራን ስንሄድ የአረጋያኖችን ችግር እንዲሁም የድርጅታችን አንማችድ የሆነ ወይንም ደግሞ ፍላጎት አለ፣ አቅራቦት አለ። እነዚህ ማች ያላደረጉበትን አረጋያንን በማዕከል አድርገን ቅድም እንዳልኩት እሱን ወደ እናንተ ለማብራራትና የጋራ ለማድረግ ነው የተነሳ ነው። እንግዲህ ጋፖቹን ፍንትው አድርገን እናቀርባለን። ይሄ ደግሞ ቢልድ አፕ መልካም ቢልድ አፕ ጉድ ኢሜጅ የማረፊያን ጉድ ኢሜጅ ወይንም ደግሞ ጥሩ ገጽታውን ለመገንባት ያስችለን ዘንድ ነው። በነገራችን ላይ ይሄንን ፕሬዘንቴሽን ለሰዎች እንደ ፍላጎታቸው እንትን ማለት አይቻልም፣ መተርጎም አይቻልም። ከፖለቲካም ከሃይማኖትም ከሁሉም ነገር ኢንዲፔንደንት ነው፣ ነፃ ነው። አረጋያንም ብቻ ለአረጋያን ቅድሚያ የሰጠ ነው። እንዲህም እንዲያም እያልን ነጥቦችን ትገጣጥሙልኛላችሁ ብዬ ተስፋ አደርጋለሁ። ማለቴ ህይወት ተሰጥቷላችሁ፣ ልሳሳት እችላለሁ፣ ነገር ግን በዓላማው ፍሬምድ ታደርጉታላችሁ። ስለዚህ አረጋውያን የሁሉም መነሻ ነው። ያላድሮ ያለ ማለት የተወሰኑ ሰዎችን ወይንም ደግሞ የተወሰኑ ተግባራትን ለመንቀፍ ሳይሆን ታዛዥነትን ቮለንተር ሲመጡ እነዚህ ቮለንተርሶች መታዘዝ አለባቸው። ምን ጋፕ አለ፣ በምን እንሰማራ የሚለውን ነገር ማወቅ እና በዚያ መሰረት ሪሼፕ ሆነን ሁላችንም ኢንተግሬት ሆነን ምክንያቱም ተሳስቦና ተነጋግሮ ባሉት ቀዳዳዎች እየሰራን ካልሄድን አረጋውያንን
ቀደም በተባልኩት መሰረት ሳቲስፋይድ አናደርጋቸው ሳቲስፋይድ ካላደረግናቸው ደግሞ ጠቀሜታው ያን ያህል ነው ለማለት ነው the scope of this presentation ቀደም እንዳልኩት ነው ለግል ጥቅም ማዋል አይቻልም መተርጎም አይቻልምና በዚሁ ፍሬምድ አድርገን አረጋያን ብቻ ነው እንግዲህ criteria for recruiting volunteers ወደኛ ሲመጡ በጓድራጎት አሁን በአገራችን በፊት ያልነበረ በእኛ እድሜ ያልነበረ አሁን ላይ በጓድራጎት ሊሰሩ የሚችሉ ደጋግ ሰዎች የተለያየ ሙያ ያላቸው ሰዎች አሁን እየተሰማሩ ነው እየመጡ ነው ዋናው ነገር አንደኛው ፍላጎት ነው ሁለተኛው ግን መሰረት የሚያደርገው በጓድራጎት ሰዎችን ሪክሩት ስናደርግ ድርጅታችን ምን ጋፕ አለው የህግ ጋፕ ነው የዌብሳይት የአይቲ ፕሮፌሽናል ይፈልጋል የሳይኮሶሻል ህክምና ባለሙያዎች ይፈልጋሉ እኛ ጋፓችንን አይተን በዚያ መሰረት አሳይን እናደርጋለን የገንዘብ ነው ዋናውና ትልቁ ምንድነው እነዚህን ቮለንተርሶች ወደ ድርጅታችን ጆይን እንዲያደርጉ ስናደርግ አንደኛ ሶሻል ካፒታላቸው ሃይ መሆኑ ብቻ ሳይሆን ለአረጋውያን ሊንክ ወይንም ሼር ሊያደርጉን የሚችሉ ሶሻል ካፒታላቸውን ሼር ሊያደርጉ እኛ ብሪጅ እንደሆነው ሁሉ እነሱም ብሪጅ ሆነው ቢሃይንድ the curtain ወይንም ደግሞ ከነሱ በስተጀርባ ያሉትን ሰዎች opportunity full of opportunity ያላቸውን ሰዎች ሊያገናኙ ፈቃደኛ የሆኑ ሰዎችን ሪክሩት እናደርጋለን እንግዲህ ስፔሻሊ በጎ ስራ ሲሰራ የድርጅቱን ቫልዩ ሪስፔክት እና ያከበሩና የተቀበሉ መሆን አለባቸው ለምን የተለያየ ሐሳቦች የተለያዩ የሆኑ ነገሮች ውጤት ያመጡም ማለት ወደ አንድ አቅጣጫ ኢንተግሬት ካልሆነ ትስስር ሃርሞናይዝድ ሆኖ ወይንም ደግሞ እንደምታውቁት ሰውነታችን ላይ የተለያዩ ኦርጋኖች አሉ እነዚህ ኦርጋኖች ሃርሞናይዝድ ካልሆኑ ሰው የሚለውን ልብ ለብቻው ኩላሊት ለብቻው ወይንም ደግሞ ሌሎች አካሎቻችን ለየብቻቸው የሚሰሩ ከሆነ ይሄ ለአንድ ዓላማ ሰው የሚለውን ዓላማ አይሰጡንም እነዚህ ሃርሞናይዝድ አድርገው ግን ወክ እንድናደርግ በሰላም እንድንኖር ጤነኛ እንድንሆን ይረዱናል ዋናው ነገር ምንድነው የሰው ልጅ አንድ ኦርጋናይዜሽን ሲገባ ሃርሞናይዝድ የሚለው ወይንም ደግሞ በሲስተሙ በቫልዩ ባለው ኤግዚስት ባደረገው ስትራክቸር ገብተን ሐሳቦች እንኳን ካሉን በዚያ ስር ራሳችንን ፍሬም አድርገን በውይይት የተሻለ ሐሳብ በማመንጨት እነዚህ ነገሮች ድርጅቱ እንዲያድግ እኛም የተሰማራንበትን አስተዋጽኦ በማድረግ ራሳችንንም እንድናረካ የሚለው ነው እንግዲህ ኖብል ኮዝ ወይንም ደግሞ ማረፊያ ለ15 አመት ሲያገለግል ቆይቶ በአጋጣሚ አንደኛው የመስራች አካል ለምን አታግዘንም በሚለው በተደጋጋሚ ባደረግነው ውይይት ጆይን አድርጎ ይሄ ድርጅቱ እኛ ሪሶርስ ሞቢላይዜሽን ሀብት ማሰባሰብን እና ሀብት ደግሞ ካለ ድርጅቱ የተማረ ራይት ፐርሰን ኦን ዘ ራይት ፕሌስ አሳይን እናደርጋለን ድርጅቱ እያደገ እየፈረጠመ የሚመጣው በሪሶርስ ኃይል ነው የሚለው ነገር አቀረብንላቸው ወይም እነሱ ደግሞ በተቃራኒው ተቃራኒ እንኳን አይደለም ነገር ግን የአፒራንስ ኤንድ ፐርፎርማንስ የድርጅቱ አቋምና ቁመና መስተካከል አለበት የሚል ሐሳብ አቀረቡ ከዚህ ሐሳብ በስተጀርባ ዳታ ፕሪኮንዲሽን ነበረ ዳታ መሰብሰብ አለበት ዳታ ሰባሰቡ ትንሽ ክፍተት ነበረበት ምክንያቱም አንዳንድ ጊዜ ዳታ ስንሰበስብ ወይም ስሜታዊ ስለሆነ ዳታ መሰብሰብ ሊከብድ ይችላል ከባለሙያዎች ጋር ወይንም ደግሞ ፐርፐሲቭ መሆን አለበት ፐርፐስ ድሪቨን መሆን አለበት ጋፓችን የሪሶርስ ነው ያቋምና የቁመና ነው በሚል ዳታውን ደግሞ ስንሰበስብ አንዳንድ ጊዜ
ኤግዚስት ያደረገው ድርጅቱ እንግዲህ from the scratch አይደለም የሚጀምረው 15 ዓመት ከተጓዘ በቢሮ ደረጃ የሞኒተሪንግ ኤንድ ኢቫሉዌሽን እንትኖች አሉት ዳታዎች አሉት ከመንግስትም የተሰጠው ዳታዎች ይኖራሉ እኛም ያቀርናቸው ሪፖርት የሚያቀርብናቸው ያንን አሰስመንት ሰርቶ ትክክለኛውን ክፍተት አይደንቲፋይ ማድረግ እየተቻለ ከግራውንድ ኦኬ ግራውንድ ላይ ደግሞ ስንጀምር key stakeholders ወይንም ደግሞ ቁልፍ አጋር አካላትን ነግሌክት ያደረገ ነበር እንግዲህ ከወጣቶች ደግሞ አረጋያን እንደምናቀ ወጣትና አረጋያን ይሄ ሞደርናይዜሽን ያመጣው ኢፌክት አለ የኖብል ኮዝን ወይንም የማረፊያን ኤግዚስተንስ የማይፈልጉ ነበሩ ዳታውን ጋዘር ሲያደርጉ ዳታው ስብሰባ ላይ እንትን የተሳተፉት በዚህ ምክንያት ሮንግ የሆነ ሂደት ውስጥ ስለተሳተፉ የለውጥ ያስፈልገዋል የለውጥ አቀንቃኞች የለውጡ እና ለውጥ ያመጣቸው ደግሞ ዲሳይፕልስ ብያለው እኔ ማለት ለውጡ ላይ ተንተርሰው ለውጡም ትክክል አልነበረም ለውጡ ላይ ተንተርሰው ደግሞ በጣም ብዙ ሰዎች እንትን ብለዋል ተከታዮች አፍርቷል ከዛ በኋላ ትራንሴንድ ወይንም ደግሞ ከምን ፈልገው በላይ beyond our interest prioritized ሳናደርግ ማለት unwanted I mean unlimited ነው ድርጅቱ አቅምና ያረጋያን ፍላጎት ወይንም ደግሞ ያረጋያን ልጆች ፍላጎት unmatched ነው በርግጥ ግን ምንድነው እኛ ሪሶርስ ከዛ ከሰጠነው ሪሶርስ ሞቢላይዜሽን ጆብ ዲስክሪፕሽን በላይ ስለሄዱ አንዳንድ ነገሮች የተከሰቱ አሉ እነዚህ ነገሮች እንግዲህ መጣባቸዋለሁ ለማለት ነው ቀደም እንዳልኩት ፖዚሽን ኤንድ አፒራንስ ማለት ድርጅቱ አቋምና ቁመናው መስተካከል አለበት እንግዲህ ይሄ ደግሞ በጣም ብዙ ዋጋ አስከፍሎናል እንግዲህ አንድ ድርጅት 15 ዓመት ተጉዟል ማለት ዓለም አቀፋዊ ተቀባይነት ብራንድ አለው ኖብል ኮዝ ኤልደር ኬር ኤንድ ሰፖርት ያገር ውስጥ ደግሞ አገርኛም ተቀባይነት አለው ኖብል ኮዝ የሚለውን ተጠቃሚዎች ባያቆም በአገልግሎቱ መረዳት ሲችሉ በአገልግሎቱ ለምሳሌ አንዳንድ ጊዜ መንግስትን እናመሰግናለን ይሄው እየረዳ ነው ሳምሶን እናመሰግናለን ወይንም ደግሞ የሆነ የተለያዩ ሰዎችን እናመሰግናለን ያሉ ሊሉ ይችላሉ እሱ ክፍተት አይደለም ምክንያቱም ሰው ተጠቃሚዎች በአገልግሎቱ ካወቁ ትልቁና ዋናው ነገር አገልግሎቱን አድሬስ ማድረግ ነው ደረጃ በደረጃ በአገልግሎቱ ያወቁ ይመጣሉ እንግዲህ ያው ኒው ቪዥን ይዘው ገቡ ፕሬዠር ፈጠሩ ጫናው ከፍተኛ ነበር ቀደም እንዳልኩት ኒው ቪዥን አንድ ድርጅት ያለ ቪዥን አይዋቀርም አንድ ቪዥን ካለው ደግሞ እነዚህ ቪዥኖች ሌላ ቪዥን ለአንድ ድርጅት እኔ እንደሚገባኝ ከሆነ አንድ ቪዥን ነው ሊኖረው የሚችለው ሌላ ቪዥን ደግሞ ከገባ ራዕይ መሆኑ ይቀርና ናይትሜር ወይንም ቅዠት ይሆናል ያ ደግሞ ሚክስድ አፕ ያደርገዋል ሚክስድ አፕ ሲሆን ቀደም እንዳልኳቸው ለሲስተሙ ኤግዚስት ላደረገውም ሲስተም ያለ ቮለንተርስ አንዳንድ ጊዜ በተሳሳተ ነገር ላይ ቢልድ አፕ ይሆነ ከሄደ ኤግዚስት ላደረገው ሲስተም ያለ መገዛት ነው እሱ ደግሞ ላይክ ኢሉዥኖች ናይትሜሮች ቀደም እንዳልኩት እነዚህ አንሪሊስቲክ የሆኑ ወይንም ደግሞ መሬት ላይ መሬቱን ያላገናዘበ አሁን በአካባቢው ለምሳሌ አካባቢያዊ የሰላም ጦት አለ ስራም በርግጥኛ ላይ የሚያመጣው ዳይሬክት ተጽዕኖ ባይኖርም ኢንዳይሬክት ግን ኢኮኖሚካሊ ወይንም ደግሞ አረጋያንን ያው ሁላችንም እንደምናቀው ስጋት ላይ መጣሉ እንደገና አዳዲስ ሰዎች ምዛጋ ሊሄዱ አይችሉም እና መሬት ላይ ተግባራዊ ሊሆን የማይችል ፕሮፖዛል ታቀደ እነዚህ ፕሮፖዛሎች ደግሞ ያንን ቤዝድ አድርገው ቦርድ ተዋቀረ ቦርዱ ደግሞ ምንድነው በዚህ ላይ ቦርዱ ወይንም ደግሞ የተለያዩ በጎ አረጋያንን በበጎ ፍቃድ ሊያገለግሉ የመጡ ግለሰቦች ወይንም ቡድኖች
በዚህ ላይ ቢልድ አፕ ስለሆኑ እኛ ደግሞ አይደለም ፕራዮሪቲ የሚሰጣቸው ለአረጋውያን በጎች አሉን። በጎቻችን ለምሳሌ የሽያጩ የግዢው የእንክብካቤው ያሉት ኤግዚስት ያደረጉት በጎች ሌሎችም ጉዳዮች ቅድሚያ የምንሰጣቸው ጉዳዮች ነበሩ። እነዚህ ነገሮች ትንሽ ተግዳሮት ስለገጠማቸው ወደ እናንተ ብቅ ብያለሁ። ያው ስለምንቆራባችሁ ነው። ድጋፍ አድራጊዎቻችን ሪጀክሽን የሚል ርዕስ አለኝ። እንግዲህ እንዳልኳችሁ በተለያየ ርዕስ ነው። እናንተ እነዚህ ማች እንኳን ባያደርጉ እኔ ጀስት ጀኑዊንሊ የተሰማኝን ስሜት ወደ እናንተ አቀርባለሁ። የተለያየ ሰው ካይንድሊ ነገሮችን ታዩልኛላችሁ ብዬ አስባለሁ። ካይንድሊ ካያችሁኝ በዚህ የተሰበሰባችሁት ሁሉ ጥሩ ነገርን ቢልድ አፕ ልናደርግ እንችላለን። ስለዚህ as the result of this ቅድም ባወራላችሁ በዚሁ መሰረት አንዳንድ ለአድሚኒስትሬሽን የማይመቹ ወይንም ደግሞ ኤግዚስት ላደረገው ለስትራክቸሩ ድርጅቱ ቫልዩ አለኝ ለሚለው ሲስተምም ያልተመቹ ሁኔታዎች ተፈጥረዋል። ኢንተርፌረንሱም የኦርጋናይዜሽናል ቫልዩን ኔግሌክት እያደረግን ወይንም ደግሞ ኦቨርራይድ እያደረግን ቅድም እንዳልኩት ይሄ ሚክስድ አፕ የምናደርገው ያለውን ለምሳሌ ያለውን እቅድ ያለመቀበል ያለውን ቫልዩ ያለመቀበል ኦቨርቴክ የማድረግ እነዚህ ነገሮች ድርጅታችንን ዋጋ አስከፍሎታል። ላይክ ጀስት ከ2016 እስካሁን ባለው ማለቴ ነው። በፊት ቀደም ሲል የነበረው ስሙዝሊ ነበር እየሄደ የነበረውና መቼም የአንድ ነገር እዚህ ጋር ልንረዳ የሚገባው አንድ ሰው ማንኛውም ሰው የሰው ልጅ ሎጂካል ነው። ከእንስሳት የሚለየን ሎጂካል በመሆናችን ለምን እንዴት ምናምን የሚለው ነገር ነው። ነገር ግን ያው ረጅም ዓመት ከመስረታው እስካሁን ለ17 ዓመት የተሸከመ ሰው ጎብጭ ያለውን ኖብል ኮዝን ወይም ማረፊያን እስከነ ችግሩ ተሸክሜ እስካሁን ድረስ ስሙዝሊ በወጣ ወረድ ውስጥ እንግዲህ ቅድም እንዳልኳችሁ በጥያቄና በመልስ እናዳብረዋለን። ሁሉንም በአንድ ጊዜ አድሬስ ማድረግ አይቻልም። ቸንጁ ቅድም እንዳልኩት ለውጡ ያመጣቸው ችግሮች ሮንግ ፐርሰፕሽን ነበረ፣ discouraging the management ነበረ፣ violate system of the organization ያለውን ሲስተም ለምሳሌ ቦርድና ስራ አስኪያጁና የቦርድ ግንኙነት በሪፖርቲንግ በእቅድ እነዚህ ነገሮች የድርጅቱን ጉዳይ ለቦርድ ያቀርባል። ከአቅሙ በላይ የሆነውን ለቦርድ ያቀርብና ደግሞ ቦርዶች ደግሞ የራሳቸውን ሜጀር ይወስዳሉ፣ የተሻለ ሐሳብ ያመነጫሉ፣ አማራጮችን ያመነጫሉ። ይሄ በሆነበት ሪሉ ይሄ ነው። ግን እየሆነ የነበረው ሌሎች ሰዎች ቦርድና ስራ አስኪያጁ ባለው መሃል ሌሎች ሰዎች በመግባታቸው እንዲሁም አንዳንድ ጊዜ ሲያሻቸው የተለያዩ ኮንሴፕቶችን ኢንትሮዲዩስ በማድረግ ፖለቲሳይዝድ ላይክ እኔ አይቼም ሰምቼም አላቅም። በበጎ አድራጎት ድርጅት ውስጥ ሁሉም ይመጣል። ዓላማው አንድና አንድ ነው፣ መርዳት ነው። ለሶስተኛ ወገን መርዳት ነው። ራሳችንን ብንረዳ የትኔት ይደረስ ነበረ። ነገር ግን ፑሽንግ ኤንድ ፑሊንግ በሚል በመገፋፋት በመጓተት በተለያዩ በቢሮ ስራ ላይ ብቻ በመጠመድ አረጋውያንን አድሬስ ማድረግ አይቻልም። ሁላችንም ምናልባት ከዚህ ፕሬዘንቴሽኔ ከዚህ ካለነው ሰዎች ባሻገር ሌሎች ሰዎችም ይሄን ለማየት እድሉ ያጋጠማቸው እንደኔ ሐሳብ ነው። የመማር ወይንም የማስተማር የተለያዩ እድሎችን ይከፍታል ብዬ ነው የማስበው። በአስተዳደር
ዙሪያ በበጎ ፈቃደኞች ዙሪያ አንማችድ በሆነው ባረጋውያን ዙሪያ እንግዲህ ባሪየሮቹ በወርድና በስራ አስኪያጅ የነበሩትን ባሪየሮች ክሊር ለማድረግ ይሄንን ፕሬዘንቴሽን ቅድም እንዳልኩት አዘጋጅቻለሁ ወይም አዘጋጅተናል በጋራ ሜዳስ ቢሃይንድ ፍሮም ዘ ዞን ለምሳሌ የዚህ ኢፌክት ቅድም እንዳልኩት እዚህ ጋር የምንሰራቸው ስራዎች ችግር ካለባቸው ክርክርና ንትርክ ወይንም ደግሞ እርባና ቢስ የሆኑ ሂደቶች ካሉ ሉዝ የምናደርጋቸው ነገሮች በሌላ በኩል አሉ ዋናውን ስራ የተጠራንበትን ወይንም ደግሞ ራዮቻችንን የማናስፈጽምበት ሁኔታዎች ባሪየሮች ምክንያቱም ፍሪደም ኦፍ ወርክ ፍሪደም ኦፍ የፓርቲሲፔሽን እነዚህ ነገሮች ከሌሉ የሰው ልጅ የስራ ነፃነት ከሌለው ያለውን ፖቴንሻል ራዩም ቀደም ሲል I am slave for my vision ወይንም ለራእዬ slave ነኝ ምንም ይፈጠር ምንም ይራበኝም ይጥማኝም ነገን ፊውቸርን ቢዩቲፉል ፊውቸር ኦፕቲሚስት ስለሆነ ነጋችን ብራይት ይሆናል ብሎ በማሰብ እንሰራ ይሆናል ነገር ግን ኢንተርፌረንሱ ባሪየሩ በመሃል የሚገቡት ነገሮች ዲስፓይዝድ ስንሆን ተምረን እንዳልተማረን አገልግለን እንዳላገለገልን ምድሪቷ ማትቀበል አይነት ነገር ሲሆን ደግሞ ራያችን ተቀማ ራያችን ተወሰደብን የሚሉ አካሎች አሉ እንደዚህ ሲሆን ደግሞ ስራውን ይጠሉታል ማክሲመም ፖቴንሻላቸውን በፍቅርም ሊሰሩ አይችሉም ሰራተኞቻችን በፍቅር መያዝና አብሮነታችንን በተለያየ መንገድ መግለጹ የተገቢ ይመስለኛል አሁን እኛ ጋር ቀደም እንዳልኩት ኢፌክቱ ምንድነው ከዞን ጋር የተፈራረምነው ወደ ላይክ ከዞን ያው እንዳልኳችሁ ምንድነው ኢፌክት አለው ኮሲኖር ኢፌክት አለው እነዚህ ኢፌክቶች ደግሞ ድርጅታችንን ዋጋ ያስከፍሉታል ለምሳሌ መስራት ያለብን ነገር ዋናውን ስራ ትተነው በተለያዩ ባዳዲስ ነገሮች አንድ ቅድ ሌላ ቅድ ሲፈጠር ሌላው ቅድ ደግሞ እንደዚሁ ያለን በስብሰባና በእንትን መጨረስ አረጋያኖችን ያው ተጠቃሚ ያደርጋቸው ሴንስ ኦፍ ኢመርጀንሲ በሚለው እንትን ይሄ ቡድን እንግዲህ ልክ ሲለወጥ ድርጅቱ ሲለወጥ የነበረው ነገር ምንድነው ሴንስ ኦፍ ኢመርጀንሲ ይሄንን ማቀው በፖለቲካሊ ኪዮስ ምናምን እንትን ሲል ነውና ይሄደ እየሰራ ያለን ድርጅት ሃይበርኔት ወይንም ደግሞ ያለውን አሰራርና ሂደት ቆም አድርጎ ፖዝ አድርጎ አዳዲስ ሰዎች ማለት ስሜታዊ በሆኑ ወቅት አሁን አንድ አረጋያን ሲያለቅስ ስሜታዊ ሊሆን ይችላል አብሬ ላለቅስ ይችላል ግን ያኛው ማልቀሴና ለተሻለ ነገር መሆን አለበት እንጂ መጥቶ ይሄኛው አሰራሩንና የድርጅቱን ቫልዩ መቀየር የለበትም ነባራዊ ሁኔታን የሰራተኞችን ያለንን የሰራተኞች የተማረና ያልተማረ የሰራተኛ ቁጥር ያላገናዘበ ስራዎችን በግርግር ወይንም ደግሞ ኢመርጀንሲ ነው ተብሎ ያለውን ፖዝ ስናደርገው አድሚኒስትሬሽኑ ያለበት ኃላፊነት አንደኛ ከዞን ጋር ተፈራርሟል ከተለያዩ መንግስት አካላት ጋር ቀጥታ ስራውን ከሚመለከታቸው አካላት ጋር ተፈራርሟል ፕሬዠር በመፍጠር እነዚህ ሃይ የሆነ ፕሬዠር በመፍጠር እነዚህ ነገሮች እንዳይሰሩ ዲሴብል በመደረጋቸው በርካታ ዋጋ እንድንከፍል አድርጎናል ሌላው ያለውን ኤግዚስት ያደረገውን ካፓሲቲ ነግሌክት የማድረግ ሁኔታዎች ነበሩ ምክንያቱም አንድ ስራ አስኪያጅ የተማረ ማስተርስ ያለው ዲግሪ ያለው ለዛውም ሱቴብል ለስራው በማኔጅመንት ዲግሪ ያለው ኤምቢኤ ያለው
አታቅም ብሎ ማሰብ እንዴት ልታስተምረን ነው ወይ ትልልቅ ሰዎች ይመጣሉ አንዳንድ ጊዜ እንዲህ ነው እንዲያ ነው ምናምን ሲባሉ የድፍረት አይነት ነገር ስሜት ይሰማቸውና አንተ በቃ ፌል ስላደረክ አድሚኒስትሬሽኑ ኮላፕስ ስላደረገ ፌል ስላደረገ ስራውን ስናዝህ ወዴት ወይንም ደግሞ ስናዝህ ወዴት ስንጠራህ ቤት ነው የሚለው ነገር በአንዳንድ ሰዎች ሁኔታዎች እንደዚህ አይነት ነገሮች ተጽዕኖ ነበሩ እነዚህ ተጽዕኖዎች ደግሞ ሄደው ውጤት አርጋ ያለ ውጤት ምክንያቱም ቅድሚያ የሚሰጣቸውን ቅድሚያ ካልሰጠን ጡቦቹን ደርድረን እየደረደርን ነው እንግዲህ ትልቁን ፎቅ ሰፊውን ቪዚብል ልንሆን የምንችለው ወይራስ እዚህ ጋር ምንድነው የተደረገው ስቲራፕ ነው ያለውን በቃ ካልደፈረሰ አይጠራም አይነት ነገር ይሄ ማለት ብራንዱን ያጣል ቫልዩን ያጣል አስተዳደር እርከኑን ፍሰቱን እነዚህ መርጅ ከሆኑ በነገራችን ላይ ኢትዮጵያ አንድ ጠቅላይ ሚኒስቴር ነው ያላት ወይንም ደግሞ አሜሪካን ፕሬዝዳንት ነው ያላት ለምን 2-3 አልሆነም ብለን ለደቂቃ ለሰኮንድ ያያሰብን ብናስበው የስራ መጓተት ቀደም እንዳልኩ ፑሊንግ ኤንድ ፑሺንግ ይኖራል የስራ መጓተት ላይክ ሁለት ቡድኖች በእኩል አቅም በእኩል ዌይት ላይ ሆነው ገመዱን ቢጓተቱት ገመዱ ለውጥ ካላመጣ ሲጓተቱ እንትን ማለት ነውና እንደዚህ አይነት ሁኔታዎች ደግሞ ለአረጋውያኑ ጠቀሜታ የለውም ወይንም ደግሞ ያሰብንላቸው ላለው ነገር ፋይዳው የጎላ አይደለም ይልቁንም እኛ በእኛ ድርጅት የነበረው የ15 አመት ጉዞ በተቃራኒው እኛ እንፈነጠራለን የተለያዩ ሰዎች በዙሪያችን አሉ ፕሮፌሰሮች አሉ ዶክተሮች አሉ ሎየሮች አሉ እነዚህ ጆይንትሊ ባለው ሲስተም ውስጥ ገብተን ስንሰራ የነበረውን ስታተስ ኮ ወይንም ነባራዊ ሁኔታ ቀይረን የበለጠ አረጋውያንን አድሬስ እናደርጋለን ብለን ስናስብ አሁን ግን ራፒድሊ ዲክላይን ያደረገብን ስለመጣ ወደናንተ መተናል ምክንያቱም ወደናንተ ይሄንን ፕሬዘንት ቀደም እንዳልኩት ለመተጋገዝ ነው አላማው አጋዦችን ማፍራት ሪስቶር ማድረግ ማጠናከር አጠናክረን ደግሞ የታለመልንን ወይንም ደግሞ በመንግስትም በህዝብም ባረጋያንም የተሰጠንን ኃላፊነት ተግባራዊ ማድረግ ነውና ይሄንን ለማለት ነው ያቀርብኩላችሁ ሌላው ምንድነው ቶፕ ማኔጅመንቱ ላይ እንግዲህ ስራው ግራውንድ ላይ ነው ገጠር ነው የገጠር አረጋያንን ነው የምንረዳው ቢሮአችን በአዲስ አበባ ያለው ቢሮ ቦርድ ኦፍ ዳይሬክተር አለው 9 አባላት ያለው ስትራቴጂክ አድቫይዘር አለው 4 አባላት ያለው ኮሌክቲቭ ሊደርሺፕ ተብሎ 5 አባላት ያለው ኮፋውንደር ኤንድ ማናጀር አለው እሱ ምን ነኝ በእነዚህ መሃል ሰዎች ይሄንን ያየ ሰው ወይንም ደግሞ ይሄንን የተመለከተ ሰው ኦብዘርቭ ያደረገ ሰው ሊገምት የሚችለው ውጤታማ ድርጅት ነው ይበል የሚያሰኝ ነው ነገር ግን ቫልዩ በሲስተሙ ስላልታቀፈም ይሄ የድርጅቱን ቫልዩ ሆልድ ስላላደረገው በዚያ ማቀፍ ውስጥ ስላልገባን ፎር ኤግዛምፕል ኮሌክቲቭ ሊደርሺፕ ብለን የተሻለ ሙያው ያላቸው የተሻለ ያገለግላሉ አረጋውያንን በማለት አደራጀን የስራም ሰጠናቸው ለያንዳንዳቸው ነገር ግን ይሄ ኮሌክቲቭ ሊደርሺፕ ምን የለውም ተጠሪነቱ ፖዚሽኑ አይታወቅም ፖዚሽኑ ተጠሪነቱ ለማን ነው እኔ ብዙ ጊዜ እንደው ከቦርድ ጋር ዳይሬክት ከሚገናኝ ምናልባት ለስራ አስኪያጁ ለቢሮ ተጠሪ ቢሆን ውጤታማ ይሆናል ልክ ስንሰባሰብ ስራ ይዘን እንሄዳለን ስንሰባሰብ በጋራ ችግሮችም ካሉ በጋራ እንሰበስባለን ሌሎች ድርጅቶች የሚደረጉት እኛ ጋር ሲሆን ስራ አስኪያጁ እንግዲህ ይሄንን ህጉ ቢፈቅድለትም ይሄንን ኮሌክቲቭ ሊደርሺፕ እንዳይመራ የተደረገበት ሁኔታ ነው
ስትራቴጂክ አድቫይዘሮቹ በጣም የተማሩ ናቸው ግን ትራፕድ ማለት ተጠልፏል ብዬ ነው እኔ ማምነው በሌሎች መርጅ ሆኗል እነዚህ ሶስቱም አካሎች እንግዲህ ያለው መዋቅር የድርጅቱ ያለው መዋቅር ቅድም እንዳልኩት ሃርቤን ፖዝ ሆኗል ወይንም ደግሞ ለጊዜው ኮላፕስ አድርጓል ነው የምለው ኮላፕስ አድርጓል ስለዚህ ስትራቴጂክ አድቫይዘርስን እንግዲህ በ10 አመት በ20 አመት ድርጅቱ ምን ይመስላል የሚለው ፍንትው አድርጌ የሥራ ጆብ ዲስክሪፕሽን ወይንም ደግሞ የሥራ ዝርዝሮችን ለእያንዳንዳቸው ሰጥቼ ነበር እሱም አልሰራም ኮሌክቲቭ ሊደርሺፑም እንግዲህ የሥራ አስኪያጁ ሳይፈቅደው ወይንም ደግሞ ፕሮሰስ ሳያደርግ ወደ ህጋዊነትም ቀደም እንዳልኩት ለሥራ አስኪያጁ መንግስትም አረጋያንም ህዝብም ኃላፊነት ተሰጥቶታል ቢሮውን ይመራል ተብሎ ቁጭ ብሏል እንግዲህ ይሄንን ዲስፓይስድ ወይንም ደግሞ ይቅርታ ለቃሉ አጠቃቀም እንዳለ ሲስተሙን እናንተ ቁጭ በማድረግ የነ ያው ድርጅት በስሜትና በሞቅታ አይመራም ረጋ ብሎ ሰክኖ ያለውን ቫልዩ እንትን ብሎ ነው ያው እንዳልኳችሁ በጥያቄና በመልስ ይዳብራል ሁሉንም መነካካት አይቻልም ግን እንደ ሂንት ያሉት የሥራ ዝርዝሮች እዚህ ፓወርፖይንቱም በኋላ ላይ ዲስፓች እናደርጋለን ለእናንተ ይደርሳችኋል ብያስባለሁ እንግዲህ በቢሮ ደረጃ ያሉት ነገሮች either deliberately ወይንም ደግሞ በቸልተኝነት ፎከስድ ባለማድረግ neglect ተደርገው ከቦርድም ጋር ያለው መስተጋብር በስራ አስኪያጁና በቦርድ ያለው መስተጋብር ብዙ ስራ የሚጠይቅ ነው እነዚያን ትኩረት አድርገን የሾርት ተርም ሎንግ ተርም ሚድል ተርም ላይ የምንሰራቸው ስራዎች በዚህ ማቀፍ ውስጥ ነው ያሉት ያንን ተናበንና በአግባቡ መርተን ስራዎችን እንድንሰራ ብዙ ስራ ይጠበቅብናል ለማለት ነው missed the purpose of assigned for ያ ማለት ምንድነው እኛ ይሄንን ተሰሩልናላችሁ እንደ ድርጅት ቀዳዳችን ይሄ ነው ስንል አይ እኛ እናቀላችኋለን ቀዳዳው አንተ የምትለው ወይም እናንተ የምትሉ ሳይሆን ቀዳዳው ይሄ ነው ያ ነው በሚል አረጋያን ጋር የሚደርሰው ነገር ቀደም እንዳልኩት ያን ያህል የሚያረካ ሆኖ አላገኘሁትም ግን ምናርማቸው ምናስተካክላቸው እናንተም ስታግዙን ስንተጋገዝ እንዳገርም እንደ ድርጅትም ብዙ ስራዎች የሚጠበቁብን ስራዎች አሉ the value of the organization ቀደም value ካልተጠበቀ ሲስተሙ ካልተጠበቀ አንድ ድርጅት ውጤታማ አይሆንም የሚል ነገር አለን value ምንድነው አንደኛው value ምንድነው first for senior citizen የተቋቋመው ለዚያ ነው ቅድሚያ ለአረጋውያንና ለሌሎቻቸው አረጋውያንና በኑሯቸው ዙሪያ ያሉ ለአረጋውያኑ ቅድሚያ ስንሰጥ ልጆቻቸው የጎዳና ተዳዳሪ ሃውስሆልዱ ባለበት ስትሮንግ ይሆናል ለማለት ነው ቀጥሎ ምንድነው የፍሪደም ኦፍ ወርክ ኤንድ ፓርቲሲፔሽን እነዚህን ማንኛውም ሰው ወደ ድርጅታችን ሲመጣ ኦር የትኛውም ቦታ ስንሄድ የድርጅቱ ቫልዩ ምንድነው ቪዥኑ ምንድነው ጎሉ ምንድነው ኦብጀክቲቭ ምንድነው አሰራሩስ እንዴት ነው ጋፑስ ምንድነው ቮለንተሪዝም ስንል እንግዲህ ሙያችንንም መስጠት አለብን እንግዲህ የመጣንበት ነው ወሳኝ ሰው አንዳንድ ጊዜ አስናቀ በጣም ቤቶች ምንድነው አንድ ድራማ ላይ ትዝለኛ ሲሰራ በጣም ክፉ ነበር እኔ ከሰዎች ጋር ስከራከር አስናቀ የተሰጠው የክፋት ስራ ስለሆነ ያንን መመዘን ያለበት በተሰጠው ነገር ነው ሰዎች ክፉ ነው ምናምን ሳይሆን የተሰጠውን ስራ ሰርቶታል ወይ ነው ስለዚህ ወደኛም ጋር ወደየትኛውም ድርጅት ስንመጣ የመጣንበትን የተሰጠንን ስራ ለመስራት ራሳችንን ሬዲ ማድረግ አለብን ፈቃደኝነት እንግዲህ እስከዛ ድረስ ነው
obeying the organization work ethics and system ethics-ን እንግዲህ ቫልዩዎቻችን ቀደም እንዳልኳችሁ የሥራ ነፃነት የተሳትፎ ነፃነት ቅድሚያ ለአረጋውያን ውስጥ ያለውን ኤቲክሱን ወይንም የድርጅቱን ስብዕና ባህሪ እና የአሰራሩን ሲስተም በሰውነታችን ውስጥ የተለያዩ ሲስተሞች አሉ እንደውም 12 13 ሲስተሞች አሉ ዳይጀስቲቭ ሲስተም ሪፕሮዳክቲቭ ሲስተም ይያለን ማለት ነው እነዚህ ግን መስተጋብራቸው የተለያየ ቢሆንም ሃርሞናይዝድ ሆነው አንድ ቦዲ ሰውነታችንን ገንብቶ ሁሉም ከተጠላለፈስ ምን ይሆናል ጤና እናጣለን ዲስተርብ እንሆናለን ሃርሞናይዝ መሆኑን ወይንም ሰላማዊ ሆነ መስተጋብሩን ሚስ ያደርግና ዲስተርብ ይሆናል ለጤናም ልክ ድርጅቱን ጋር ስንመጣ ሲስተሙን ማክበር አለብን ያሰራር ፍሎውን ያሰራር መስተጋብሩን ማክበር አለብን ይሄ ሲሆን ነው ለአረጋውያን ቅድሚያ ማለት achieved የምናደርገው believing collective efforts is more strong and sustainable ድርጅታችን ምን ያምናል የሶሻል ሰርቪስ በጋራ ሲሆን አንደኛ ስትሮንግ ነው achieved እናደርጋለን ረጅም ርቀት ስንሄድ ግን በጋራ ስንሆን ብቻችን ረጅም ርቀት ስንሄድ በጋራ ስንሆን ግን ያንን ታይም የሚወስድብን ጆርኒ ወይንም ታይም አጭር ይሆንና ውጤታማ ይሆናል እንደገና ሰስቴኔብል ያደርጋል በጋራ ስንሆን ይሄ የድርጅታችን ቫልዩ ነው እንደገና ደግሞ ዲግኒቲ ፎር ኦል ትንሽም ይሁን በእድሜ በአስተሳሰብ በመናምን ሳይሆን ለሰው ልጅ ሁሉ ወደኛ ሊያገለግለን ለሚመጣ ድርጅቱን ሊያገለግል የሚመጣ ይቅርታ አንዳንድ ጊዜ እኔ ላለው እሱ ብዙ ተቃውሞ ገጥሞኛል ያ ማለት ምንድነው ድርጅቱ ደሜ ውስጥ ስላለ ነው እንግዲህ እዚህ ውስጥ ብትቀዱት ደሜን ብትቀዱት ኖብል ኮዝ ኤልደር ኬር ኤንድ ሰፖርት ነው ያ ማለት አረጋውያን ናቸው የተጠራሁበትም ይሄ ነው ስራ በአንድም በሌላም እንደዘበት ጀምሩት ግን እየሰራችሁ ዋጋ እየከፈላችሁበት ስትሄዱ ምንድነው እኔ እየተማርኩት የመጣሁት ደማችሁ ውስጥ ይገባና በፍቅር ታብዳላችሁ ይቅርታ ለቃሉ አጠቃቀምና ጉድዊል የድርጅቱ ጉድዊል ደግሞ የኛ ቫልዩ ነው ዓለም አቀፍ ተቀባይነቱ appreciation with rewards ለሰራተኞችን ከቻሌንጅ ሰርቲፊኬት ዋንጫ ያደረግንም የመጣንበት ነው ይሄ ቫልዩ ነው ጥሩ ለሰራ ጥሩ መታረም ላለበት ማረም መነጋገር መወያየት ይሄ ሲወርድ ሲዋረድ የመጣ የድርጅታችን እሴት ነው ይሄንን እሴት ያከበርን ስንሄድ ጥሩ ያለምንለትን ያረጋያንን የመርዳት ራዕይ አቺቭድ እናደርጋለን የሚለው ለማለት ነው እዚህ ጋር unseen flame fire under managerial chair የሚለው ደግሞ እቺ እንግዲህ ይሄ ቴብል ተሽከርካሪ ቴብል ወርቃማ የተለያዩ ቴብሎች አሚን የስራ አስኪያጅ መቀመጫ ወንበሮች ሊኖሩ ይችላሉ መቀመጫውን ስናየው ምንድነው ወርቃማ ነው ያምራል ስልጣኑ ያምራል ነገር ግን ከታች ያለውን አንሲን ፍሌምድ ወይንም ነበልባሉን እሳት ያለ ማየት ነበልባሉን እሳት ብናየው ኖሮ ያንን አንመኘው ነበር አላፊነቱ ከባድ ነው በተለይ በጓድራጎት መንግስት ይጠብቃል አረጋን ይጠብቃሉ ቤተሰብ ይጠብቃል የተለያዩ አካላት ሳቲስፋይድ ለማድረግ በጣም ብዙ ያው ሰዎች ኢቭን ሰዎች ይገደላሉ ሰዎች ይለማሉ ሰዎች ይሰፋሉ ሰዎች ይሰራሉ ይሄ ምንድነው deliberate I mean ምናደርገው ነገር ሁሉ ማሰብ አለብን የምንመኘው ነገር ሁሉ ኮንሲኩዌንሱን አብረን ማሰብ አለብን ለማለት ነው unseen flame fire under managerial chair እሳቱን ብናየው ይሄንን የማናጀሩን ቼር አንመኘው ለምን ያንን ወጣለን አንወጣውም ኃላፊነት እንደ እሳት ነው እኔ የምቆጥረው ሌሎቻችሁ አላቀም ልንነጋገርበት እንችላለን እንግዲህ touch this flame of responsibilities responsibilityውን ለማውራት ነው ይሄንን why people want the position there ለምን ይፈልጉታል ራስን ከመውደድ ነው ራስን ከመጥላት ነው
ወይንስ ደግሞ ኃላፊነቱን እንሸከማለን ከሚል አስተሳሰብ ነው። አንድ ሰው ወንበሩ ላይ እንኳን ሆኖ አንዳንዴም ይሄ ወንበር እኔ አሁን ስራ አስኪያጅ ሲሆን አንዳንድ ሰዎች ምን ያስባሉ በልግስና የሆነ በስጦታ ወረቀት የተሰጠ ወንበር እስከዚያ ድረስ የሚያስቡበት ሁኔታ አለ። ግን ያ ስህተት ነው። ምክንያቱም ወንበር በጥረት የሚመጣ ነው፣ በትግል የሚመጣ ነው። በትግል ስላችሁ ከሌላ ነገር ጋር ቅድም እንዳልኩት ምንም ፖለቲካል ኢንቴንሽን የለኝም፣ ሃይማኖታዊ ኢንቴንሽን የለኝም፣ የዘር ኢንቴንሽን የለኝም። የአገልግሎት ግን ኢንቴንሽን አለ። ቅድሚያ ለአረጋውያን፣ ሁላችንም የአረጋውያን ልጆች ነን። ቅድሚያ ለአረጋውያን እላለሁ። ስለዚህ ቅድም የጠየቁትን ለእናንተ ጥያቄውን እሰጣለሁ። ዘ ሲምቦሊክ ማን ስትራግል የሚል አለ። በአንድም በሌላም ነገር ይሄንን ነካክቻለሁ። መስራች ስራ አስኪያጅ ነኝ። ይሄ መስራች ስራ አስኪያጅ ስንል ሁለት ካራክተሮች አሉ። በስራ አስኪያጅነት የሚቀርበው ነገር አጣጥሞ ሪሶርሱን ከአውትካሙ ጋር አጣጥሞ መስራት ነው። ምክንያቱም ጎል አለ። ኤፊሺየንሲ በብቃትና በጥራት በማመጣጠን ያንን የታለመለትን አቺቭድ ማድረግ ነው። የተመደበለትን ሪሶርስ ወይንም ደግሞ ኦብጀክቲቭ አቺቭ ማድረግ ነው አንደኛው በስራ አስኪያጅነት። በመስራችነት ግን የሌለን ነገር ወደ ነበረ ማምጣት፣ ወሪ ማድረግ፣ መጨነቅ፣ ለሌሎች ሰዎች ቅድሚያ መስጠት፣ ዋጋ መክፈል፣ እነዚህ ካራክተሮች እዚህ ውስጥ መርጅ ሆነዋል። ልቤ ውስጥም በሉት ኢንቪዚብል ሆነው ብሬናችንን ውስጥ በሉት እነዚህ ነገሮች አሉ። እኔ ሲምቦል አይደለሁም። ሲጠሩ ወዴት ሲጠሩ ሀቤት ሲልኩ ወዴት የምባል ሰው አይደለሁም። ለምን 17 ዓመት ኤክስፒሪየንስ አለኝ። በትምህርት ዝግጁነትም ቢሆን ለማኔጅመንት የሚያንስ አይደለም። ስለዚህ እየተነጋገርን እየተነባበን ቅድም ቫልዩአችንን እያከበርን ብንሰራ እያልኩኝ እዚህ ጋር ስራውን ኦቨርቴክ አድርገውታል። ግን ኃላፊነቱን ሰዎች ስራውን ኦቨርቴክ ያደርጉና ኃላፊነቱን ይተውታልና ኃላፊነቱ ደግሞ ያስጨንቃል። እሳት ነው፣ እንደ እሳት ይፋጃል። ስለዚህ ይሄንን ለማለት ነው። ለምሳሌ you failed ፌል ማድረግህን መቀበል አለብህ። ስብሰባዎች ላይ ማስቆም ፌል አድርገሃል በሚለው ጽንሰ ሐሳብ ፍልስፍና ላይ ሌሎቹም በዚያ ላይ ቢልድ አፕ ሆኑ። ስለዚህ ፌል አደረገ ሰው ስልኩን ማናነሳም። ስለዚህ እሱም ሊመራ አይችልም። እንደገና ደግሞ ያለው ኳሊቲ ያን ያህል ነው ምናምን የሚል ይሄ አስተሳሰብ ሪል ውጤታማ ይሆናል ብዬ ሳስጨርስ ትነግሩኛላችሁ። ውጤታማ ያደርጋል ብዬ አላስብም። የተከሰተው ግን ይሄ ነው። ምክንያቱም አንዳንድ ጊዜ ሪተርን ባክ ማይ ቲርስ እንቤን መልሱልኝ እላለሁ። አንዳንድ ጊዜ የተለያዩ ቦታ ስልጠና ሲሰጥ ላለቅስ እችላለሁ። ከየት እንደሚመጣ ያው ዲፕ ፊሊንግ ስለሆነ ስልክ ሳወራ ይሄንን ሳወራ እንግዲህ እናንተ ውስጥ ያሉ ሰዎች በስልክም ያለቀስኩባቸው አሉ፣ በአካልም ያለቀስኩባቸው አሉ። ይሄ ማለት ማልቀስ ማለት ምንድነው? አንዳንድ ጊዜ በማልቀስ ይወጣልኝ ይሆናል፣ ግን ድጋፍ ሲያሳጣኝም ያለው እኔ ይሄ ማለት ስሜትን ተቆጣጥረ ነው በካልኩሌሽን የሚመጣ ነገር አይደለም፣ ልንቆጣጠረው አንችልም። ስለዚህ እዚህኛው ስላይድ ላይ ልምችለው ሪተርን ማይ ቲር የሚል ነው። አንድ ነገር ወደ አእምሮ ይመጣ እና ሮንግ ፐርሰፕሽን ሚስ ፕሬዘንቴሽን ዲስፈንክሽን ኦፍ ዘ ኮሚኒኬሽን ቻናል ነው። እዚህ ጋር ሮንግሊ ሰውን እናየዋለን። ከዛ ስለዚያ ሰው ያገኘነው ቦታ ላይ ሚስ ፕሬዘንት እናደርጋለን። አክቹዋሉን እንተውና ሳምሶንን ብትወስዱት ለምሳሌ ሳምሶን የዚህን ያህል ዓመት ኤክስፒሪየንስ አለው። በቦርድም አገልግሏል፣ በትሬኒንግም ሰጥቷል። የ17 ዓመት ኤክስፒሪየንስ ፔፐርም አቅርብ ቢባል ከ20 እስከ 30 ወረቀቶችን ሊያቀርብ የሚችል ያልነበረን ወደ ነበረ ያመጣ
ይሄ አክቹዋል ሆኖ ሳለ አክቹዋል ያልሆነውን ፕሬዘንት በማድረግ ተቀባይነት እንዲያጣ ካደረግነው አሁንም ውጤት ያመጣል። ቻናሉም በቦርድና በስራ አስኪያጁ መካከል ያለው ዲስፈንክሽን ሆነ ኖርማል ፍሎ የተቋረጠበት ሁኔታ ነበር። ይሄንን እንግዲህ ፊክስ ለማድረግ ነው ወደ እናንተ ያቀረብኩት። እየጨረስኩ ነው። አንዳንዶቻችሁ ሰዓታችሁን ታያላችሁ። ስለዚህ ሙድህን ትቀያይራለህ፣ በሐሳብህ አትረጋም ምናምን ልንል እንችላለን ሰዎችን። ይሄ ሰዎች አው በኤክስተርናልም በኢንተርናልም ሙድ ስዊንግ ምንላቸው አንዳንድ ጊዜ የሆርሞን መቀያየሮች ሊኖሩ ይችላሉ። ነገር ግን ለምሳሌ አንድ ሰው አችልም ከተባለ ሐሳቡን ሲያቀርብ ስቶፕ ሂር ከተባለ አቆም፣ አንተ ፌል አድርጋል፣ በቃ እስኛ ምናዝህ ብቻ ነው ከተባለ ሐሳቡን ይቀያይራል። ሐሳቡን በስጋት ሊቀያየር ይችላል፣ በውጤት ሊቀያየር ይችላል፣ በሚገጥመው ነገር ሊቀያየር ይችላል። እና እኔንም አትፍረዱብኝ። አዎ ሐሳቤን እቀያየራለሁ፣ ግን ሐሳቤን በመቀያየር አትጥሉኝ። እኔ ባለ ራዕይ ነኝ። ልጅነቴንም ቤተሰቤንም ኢኮኖሚካሊም ብታዩ ያው እንደማንኛውም ኢትዮጵያዊ ዝቅተኛ የህብረተሰብ ክፍል እንደሱ ነው። እንደ ስራ አስኪያጅ አይደለም የምኖረው። አንዳንድ ስራ አስኪያጆች መኪናም ይኖራቸዋል፣ የተለያዩ ያኗኗር ዘይቤም ሊኖራቸው ይችላል። ግን እኔ ራዕዩ ነው የሚገዛኝ፣ ሐሳቡ ነው የሚገዛኝ። ግን ሰላማዊ የሆነ የስራ ኤንቫይሮንመንት መፍጠር ያስፈልጋል እና አሟጦ መጠቀም ያስፈልጋል። እንግዲህ አድቫይዘር ስትራቴጂክ አድቫይዘር ስንል ይሄንንም ሙድ ስዊንግ ሲኖር ይሄንንም ምን እንዲሉን ነው እንዲያማክሩን፣ ስቴብል እንድንሆን ስቴብል የሆነ ድርጅት እንድንመራ ነው የሚያስፈልገው። ብዙ ብያለው። ፓወርፖይንቱ ስለሚደርሳችሁ እነዚህን ዜን ዋት ሃፐንድ ምን ተከሰተ የሚለው ነገር ነው። የተከሰቱት ዲክላይን ማድረጉ ነው። ድርጅቱ አረጋውያንን አድሬስ ያለማድረጋችን የነበሩት ነገሮች ላክ ኦፍ አርቲኩሌሽን ይጎላቸዋል። አሁን ወደ አርቲኩሌሽን የተለያዩ ስራዎች መተሳሰር አለባቸው፣ ከነባራዊ ሁኔታ ጋር መገናኘት አለባቸው። እሱን ለማለት ነው። እንግዲህ የገጠመን ነገር ምንድነው? ቮለንተርስ በእኛ ኤክስፒሪየንስ ተሸክመው ሄዱ። ከዛ በኋላ ዳምፕ አደረጉ ሁሉንም ነገር። አመራሩን በአንድ ሰው በሁለት ሰው በተወሰኑ ሰዎች ስብስብ ተደርገው አሁን እቅድም በሞቅታ እኛም አቀደን 180 ሚሊዮን ባለበት ሁኔታ ታቅዶ እንደገና አመታዊ ደግሞ 7 ሚሊዮን ታቅዶ ባለው የነባራዊ ሁኔታ ያንን ግዴለም እኛ እስካለን ድረስ ኮሌክቲቭ ሊደርሺፑም ስትራቴጂክ አድቫይዘሩ እነዚህ ሁሉ በዙሪያችን እስካሉ ድረስ ግዴለም ተባለ። እሱም ታቀደ። ነገር ግን ዳምፕ አደረጉን። ዳምፕ ሲያደርጉን ደግሞ በጥሩ ሁኔታ ያው ስለ አንዳንዶች ነው የምለው። እንግዲህ በዚህ ውስጥ ደጋጎችም አሉ። ሰዎች መማር አለባቸው። መማር ስላለብን ነው ይሄንን ማወራውና አርቲኩሌት ካላደረግነው፣ ስራዎችን ካላስተሳሰርን፣ ቅድሚያ የሚሰጣቸውን ቅድሚያ ካልሰጠን ድርጅታዊ መንፈስ አይኖረውምና እዚህ ጋር የተለያዩ ደብዳቤው hit the head and dysfunction of communication flow ምን ልላችሁ ነው? ቀደም ዳምፕ አደረጉን ብያለሁ። አንዳንድ ሰዎች አሁን የመጨረሻው ስላይድ ላይ ነኝ። hit the head እንግዲህ ማንኛውም መጽሐፍ ርዕስ እንዳለው ሁሉ ድርጅትም ራስ አለው። ሰውም ራስ እንዳለው ሁሉ ድርጅትም ራስ አለው። ራሱ ምንድነው? ቦርድ ነው፣ አድሚኒስትሬሽን ነው እና ከዚያ ተነስተው ነው ሁሉም ቀደም እንዳልኩት ሊወርድ አሰራሩ ሊወርድ የሚችለው። አሁን ለምሳሌ አንድ ሰው ሊለቅ ይችላል። ሲለቅ ግን ለሁሉም ደብዳቤ ጽፎ አይደለም መልቀቅ ያለበት። በተለይ ትልቅ ሰው፣ የተማረ ሰው፣ የተመራመረ ሰው፣ ብዙ ህይወትን ያሳለፈ ሰው
ለድርጅቱ አስባለሁ የሚል ሰው ለቅቅ ያለው በዚህ ምክንያት እኔም ተጎድቻለሁ እንደዚህ ሆኛለሁ ምናምን ምክንያት ለቅቅ ያለው ብሎ ለአድሚኒስትሬሽኑ መጻፍ ሲቻል ለሁሉም መበተን ድርጅቱን እንግዲህ ማዳን አልለው ምክንያቱም ሁሉንም ያስተዳደር ቀደም ያልኳቸው ኮሌክቲቭ ሊደርሺፕ ሲስተም ውስጥ የለም አሁን ስትራቴጂክ አድቫይዘሩ ሲስተም ውስጥ የለም አሁን ቦርዱም ብዙ ስራ ይጠይቃል ሲስተም ውስጥ የለም ማለት አይቻልም ግን ብዙ መናበብና ስራዎችን የቅደም ተከተል ስራዎችን አሉ በተለይ ሶስት ደብዳቤ ጽፈዋል ይሄ ደብዳቤ ለድርጅቱ ወደ ኋላ ብዙ እርምጃዎችን የመለሰና የነበሩትን ያሰራር እና ለስራ የተሰበሰቡትን ሰዎች በትኖብናል መጥቷል አፌክት አድርጓል ስብሰባዎችንም ስንጠራ ስብሰባዎችም ላይ ያልተገኙበት ሁኔታ ነው አላፊነት እየተሰማችሁ ሲሄድ ማቹርድ ይሆናችሁ ስትሄዱ ለራሳችሁ ብቻ አይደለም እኔ ስለማልናገር የሚል ደብዳቤ እናንተስ ተሰሚነት አገኛችሁ እሺ ሳቤናችሁ ንግግራችሁ የሚስባል ሁኔታችሁ የሚስባል በዚህ ምክንያት አገኛችሁ እኔስ ለማልናገር የሚል ደብዳቤ ጽፌ ነበር ሶስቱ ደብዳቤ ግን አፌክት አድርጎታል what are the better way እንግዲህ ድርጅቱን ወደ ነበረበት መመለስ ነው ዓለም አቀፍ ብራንዱን መመለስ ነው ያሰራር ሪስቶር ማድረግ ነው ጊዜ ሊወስድ ይችላል ግን ዋጋ ከፍላለን ዓለም አቀፍ እንትኑን ያጣውን እንመልሳለን የሚል ሂደት ላይ ነው ያለነው እንግዲህ አድማጭ ተመልካቾቻችን በፈጣሪ ስም ላመሰግናችሁ ወዳለው ጊዜያችሁን ሰውታችሁ ስላዳመጣችሁን ወደፊትም አብሮነታችሁ ከኖብል ኮዝ ኤልደር ኬር ኤንድ ሰፖርት ጋር እንደሚሆን አረጋውያንን ለአረጋውያን እላለሁ አመሰግናለሁ ቸር ያገናኘን እላለሁ አመሰግናለሁ እና በመጨረሻ ላስተላልፍ የምፈልገው ለእናንተ ለደጋግ ኢትዮጵያን ይሄ ነው ማለትም ለውጡን በጋራ ያመጣችሁ ለውጡን እናስኬዳለን ብላችሁ የተሰባሰባችሁ አሁን የመጣንበትን ስታተስ ኮ እናውቀዋለን በተሻለ መልክ ተናበንና ህጉን አክብረን እንዲሁም የድርጅቱን እሴት አክብረን በዛ መንገድ የምንቀጥል ከሆነ አሁንም አረጋውያን ናቸው ማዕከላችን አረጋውያንን ለማገዝ እጅ ተያይዘን መግፋት አለብን መስራት አለብን የተጀማመሩ ስራዎችን አቺቭድ ማድረግ አለብን ግን የድርጅቱን እሴት አክብረን ነገር ግን አሁንም በዚህ መንገድ በመጣንበት መንገድ እንቀጥላለን የምንል ካለ በእኛ ወይንም በድርጅቱ ሲስተም ውስጥ መግባት የማትችሉ እና ወይንም ደግሞ እኛ አለን የምትሉት ነገር ካለ እኛ ወደ ነበረበት ድርጅቱን መልሰን ቫልዩን ወይም እሴቱን ጠብቀን ከሌሎች በአዲስ አደረጃጀት በአዲስ መንፈስ ያለውን ነገር አስጠብቀን ለመሄድ እንገደዳለን ለዚህም በጎ ምላሽ በጎ ትብብር ይኖራችኋል ብዬ አስባለሁ ሳምሶን በትሩ ባላለው በድጋሚ የድርጅቱ ስራ አስኪያጅና ኮፋውንደር ነኝ ማንኛውንም ዋጋ በመክፈል የአረጋውያንን ድምጽ ከናንተ ጋር ሆነን እናሳድጋለን ነው ለለምችለው አመሰግናለሁ